happy birthday jenne daima kabajnu qabu barabara garu isa dhalate kabaju keessatti mo waan guddaa agartu በየዓመቱ የሚወለድ በየዓመቱ happy birthday ብለን ልብስ የምንቀይርለት ሕፃን የለንም ሕፃን ተወልዶልናል ብለን ስናወራ አሁንም በአይምሮአችን ልናስብ የሚገባው ልናውቅ የሚገባው የሆነ ሕፃን አይምሮአችን ውስጥ ኖሮ እንደዛ አይደለም መጽሐፍ ቅዱስን የሚጋብዘን የከበረውን ጌታ ሃሌሉያ በአብ ቀኝ በክብር የተቀመጠውን ጌታ ዳግም ተመልሶ የሚመጣውን ጌታ እርሱን እየተመለከትን እርሱን እያከበርን በእርሱ እየከበርን እንድንመላለስ መጽሐፍ ቅዱስ ያዘናል። ስንቶቻችሁ መጽሐፍ ቅዱስን እንደምትወዱትና እንደምታምኑት አላውቅም። እኔ መጽሐፍ ቅዱስን በጣም ወዷለሁ፣ በጣም አምናለሁ። ዕብራውያን ምዕራፍ 3 ላይ በጣም የሚገርመኝ ቃል አለ። እሱን ቃል ላንብብላችሁ። ስለዚህ ከሰማዩ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። ከሰማይ እግዚአብሔር ለሰው ልጆች ሁሉ አንድ ግብዣን አንድ ጥሪን አድርጓል። እርሱም ክርስቶስ ኢየሱስን ወደ ዓለም በመላክ ስጦታ አድርጎ ለዓለም ሰጥቷል እና እርሱ ብዙ ዋጋን ከፍሏል። ብዙ ነገሮችን አድርጎልናል ስለኛ። እርሱ የእምነታችን ሐዋርያ ነው። ሐዋርያ እንደምታውቁት እንደ ዘመኑ ዘይትና በርበሬ ምናምን የሚሸጥ አይደለም። ሐዋርያ ማለት የእግዚአብሔርን የምስራቹን ወንጌል በየስፍራው በየገጠሩ በየቤቱ እየሄደ የተወለደውን ኢየሱስን የሚያከብር ነው። አራ አሜን ይባላል ቅዱሳን። እና ዋና ሐዋርያችን ኢየሱስ ነው። እምነቱን ከሰማይ ያመጣውን የእግዚአብሔርን የምስራች የሰበከልን እና ሊቀ ካህናችን ነው። እሱ በአብ ቀኝ በግርማው አለ። የዕብራውያን ሰዎች ይሄኛውን ነገር ይሄን ኢየሱስን ተመልከቱ ብሎ የከበረውን ኢየሱስን ያመለክታቸዋል። ሰከበጀሜከ ሰምን ካባሳት ብረታይከ ኢሳቅ አገሩፍ ኢሳቅ ይላሉፍ ጫፈኒ ቁልቁሉን ዋቦ እንደውም ከምናወራላችሁ ነገር ሁሉ አንድ የምናወራው አንድ የሚልቅ ነገር አለ። እርሱም በግርማው በአባቱ ቀኝ የተቀመጠው ሊቀ ካህኑ ኢየሱስ ነው ይላል። ክብር ለኢየሱስ ይሁን። ሃሌሉያ። እንደገና ደግሞ እግዚአብሔርም ኢየሱስ ስለታዘዘ በምድር ላይ ሲመላለስ በሰማይ ሆነ በምድር ከምድር በታች እግዚአብሔር ያከበረው ኢየሱስ ክርስቶስን። ስለዚህ የከበረውን ኢየሱስን እርሱን እንድንመለከት ሁሉ ጊዜ የሚወለድ በየዓመቱ የሚወለድ በየዓመቱ መከራ የሚቀበል ክርስቶስ የለንም። ነገር ግን እርሱን እናስባለን። እርሱን በማሰብ ውስጥ እርሱ ሕፃን በመሆን ውስጥ እርሱ በመወለድ ውስጥ ለኛ የሆነልን የተከናወነልን ነገር አለ። እንግዲህ የተወለደውን ማክበር ብለን ስንል የተወለደውን ፐርሰን የተወለደውን ማንነት በመረዳት ነው ማክበር። ሰጠለቴ ከበጁ ከሰቲ ከበጁ ጋፋ ሲንጀኔ ጋፋ ሲንድሙ ከበጁን ማሊ ጭማቂ ጎለቹዳኒ ፈርሶ ጎለቹዳኒ ፎኛቹዳኒ ዋና ዳንዳኛቹዳኒ ለክ ኒዋቀዮ ከበጀ ኒዋቀዮ ኡልፌሴ ኢየሱስ ከና ኤኑማሳ ቤጉዳ ኢሳ ከበጁን አሜን።
ani baay'ee kan na dhibu ergamoonni dhufanii misraachoo jedhanii warra tiksootatti gaafa itti man daa'imni sinii dhalateera misraachoo sinitti ma har'a hin sodaatina daa'imni kun jedheen daa'ima laalaa jiru garuu daa'imummaa isaa keessatti eenyummaa isaa itti maa jira ergamaan daa'imni kun jedheen kiristoosidha. Ara amen. Daa'imni kun gooftaadha. Look, at the same time ሕፃን ነው, at the same time አምላክ ነው። አሁን እሱን አላወራም። እሁድ ጌታ የረዳችሁ ነው በደንብ እናወራበታለን። ሕፃን ተወልዶላችኋል። እሱም ደግሞ መድኃኒት ነው፣ ክርስቶስ ነው፣ ጌታ ነው፣ አዳኝ ነው። እንደውም ማነው እሱ ገብርኤል መጣና ለዮሴፍ ሲነግረው እርሱ አማኑኤል ነው፣ አምላክ ነው። ስለዚህ የተወለደውን ኢየሱስን ስናከብር አምላክነቱን በማወቅ ነው፣ ማንነቱን በማወቅ ነው እንጂ በየዓመቱ ገና ሲመጣ ገና እኮ ነው ኢየሱስ እኮ ተወልዷል አይገርምም ምናምን እንኳን አደረሰ ምናምን የምንባባለው ጉዳይ ብቻ አይደለም። ጥሩ ነው እሱ እንባባላለን በሏቸው። ነገር ግን እግዚአብሔር ለዓለም የሰጠው ፍቅር ነው። አራ አሜን። እና የተወለደውን ማክበር በሁለተኛ ደረጃ የመጣበትን ዓላማ ይህ የተወለደው ሕፃን ከብዬ ይህ የተወለደው ሕፃን ለምንድን ነው የመጣው? ለምንድን ነው ኢየሱስ የተወለደው? አያችሁ ቅዱሳን፣ እኛ የተወለደውን ስናከብር ወይ ደግሞ ሁላችንም ያው ስለያዝ ነው ገና በመጣ ቁጥር ምናስበው ምናስታውሰው ነገር አይደለም ኢየሱስ። ሃሌሉያ። በልባችን የነገሰ የዘውትር ወሬያችን የዘውትር ጸሎታችን ዘውትር የምንመላለስበት ጌታ ነው እሱ። አሜን። ለምንድን ነው የመጣው? ዓላማው አሁን ሰው ሁሉ መቀበል ያቃተው ነገር ይህ ነገር ነው። ኢየሱስ እንደተወለደማ ሁሉም በዚህ ዓለም ላይ ያለ ሰዎች ሁሉ ያምናሉ። ያለ ወንድ ፍቃድ እንደተወለደ ሁሉም ሰው ያምናል። ግን ለምን ኢየሱስ ተወልዷል ዛሬ ብትሏቸው ወንድሞቻችሁ ጎረቤት አዎ ነው የሚለው ሁሉም ሰው። ግን ለምን? አያችሁ፣ የተወለደውን ስናከብር የተወለደበትን ዓላማ መረዳት አለብን። ሰጠለቴ ጋፈ ከበጅ ነው ኢሳ ከበጁ ከሰቲ ማሊም ደለቴ ፋይዳንሳ ማይን ይዳ አምራንጎ ከና ዋቀዮ ብየለ ለፋቲፍ ዋን ከነ ኑቲስ ሞ ከኑ ለይሳ ከበጁ ኢየሱስ ጌታ። እንግዲህ በነቢያት በአባቶች እግዚአብሔር አምላክ በተለያየ መንገድ ኢየሱስ ክርስቶስ እንደሚወለድ ኢየሱስ ክርስቶስ ወደ ዓለም እንደሚመጣ በብዙ ነቢያት ሲተነበይ የከረመ ነው። ምናልባት እኛ አሕዛቦች ስለነበርን ላይገባን ይችላል፣ ላንረዳው እንችላለን። አሁን ቅዱሳን ስለሆን ግን መጽሐፍትን ስለምንፈትሽ መጽሐፍትን ስለምናጠና እኛም ማስተዋል አለብን። እግዚአብሔር ሰው ሲሆን ለምን ብለን መጠየቅ አለብን። እግዚአብሔር ሰው የሆነበት ምክንያት አለው። እግዚአብሔር ለዓለም ስጦታ እየሰጠ ነው። እግዚአብሔር ፍቅሩን እያብራራ ነው። የተወለደው ኢየሱስ ቀና በሉና በደንብ ይዩ። የተወለደው ኢየሱስ ከእግዚአብሔር አንፃርና ከሰው አንፃር ሲታይ ብዙ ልዩነቶች አሉት። ይሄ የተወለደው ኢየሱስ ከሰው አንፃር ሲታይ ሕፃን ነው። እንደ ማንኛውም ተራ አይሁዳዊ ሰው ይመስላል። ሰዎች ሲያዩት የማርያም ልጅ ይመስላቸዋል። እንደው ትንሽ ላስቸግራችሁ፣ ካሁን በኋላ ላስቸግራችሁ። አጠገባችሁ ያለውን ሰው ኢየሱስ የማን ልጅ ነው ተባባሉ። ኢየሱስ የማን ልጅ ነው?
ቅዱሳን የደህንነታችን ምስጢር ያለው በመወለድ ውስጥም ጭምር። እጭቲን ፈይነ ኬኛ አለቹ ክርስቶስ ከሰትስ ጅራ ከነስሪት ውበቹ ቀብና እና ይሄ የተወለደው ኢየሱስ መላእክቶች እድለኞች ናቸው። ባይዘው ለመጀመሪያ ጊዜ እግዚአብሔርን ያዩት ኢየሱስ ይወለድ። እግዚአብሔርን ከቶ ያለ ማንም የለም። እግዚአብሔርን ያየ ሰው አለ? የለም። ማንም ሰው መላእክቶችም አያዩትም። ክንፍ አላቸው፣ በክንፋቸው ይሸፍናሉ። በእርግጥ መላእክቶች ብዙ ናቸው፣ እሱን አሁን ባናነሳው። መላእክቶች ግን ለመጀመሪያ ጊዜ እግዚአብሔርን ያዩት ኢየሱስ በስጋ በተገለጠ ጊዜ ነው። እና ታላቅ የምስራች ብለው እንደውም ግር ብለው መጡ። እናንተ መላእክቶች ከሰማይን እግዚአብሔር ከፈተላቸውና ግር ብለው መጡና እግዚአብሔርን አመሰገኑት። ዋው እግዚአብሔርን አየን ብለው እነሱ ተደሰቱ። እኔ የነሱ ደስታ አይደለም የሚገርመኝ፣ እነሱ ለዓለም የተሰጠው ስጦታ፣ እነሱ ለዓለም የተገለጠው ፍቅር አይተው እነሱ ስለኛ ጌታን አመሰገኑ። አሜን። ዛሬ መላእክቶች በሰማይ ምን እየሰሩ ነው ሲባል ስለኔና ስለናንተ መዳን ታርዳሃልና ከነገድና ከወገን ከህዝብና ከቋንቋ ህዝብን ለራስ በደም ብላል ዋሽተሃል። ኦኬ እኛ ድነናል፣ አልዳንም፣ ገና እንድናለን፣ ገና የሆነ እንትን ውስጥ ነው ያለነው። እነሱ ግን ስለኛ መዳን ጌታን ያመሰግናሉ። አረ ኢየሱስ ያድናል። እኛ በሃይማኖት እየተከፋፈልን በዘር እየተከፋፈልን ነው። እነሱ ግን በሰማይ ስላንቺ ጌታን ያመሰግናሉ፣ ስላንተ ጌታን ያመሰግናሉ። ስለዚህ ይሄ የተወለደው ኢየሱስ ሰማይ ሲመለከተውና ሰው ሲመለከተው የተለያየ ነው። ለምሳሌ ሰማይ ሲመለከተው መድኃኒት ይለዋል፣ ሰማይ ሲመለከተው ክርስቶስ ይለዋል፣ ሰማይ ሲመለከተው አማኑኤል ይለዋል፣ ሰው ሲመለከተው የማርያም ልጅ ይለዋል። ይሄ በዝሙት የተወለደ አናቆም እንዴ? ይሄ የጠራቢው ልጅ የዮሴፍ ልጅ አይደል እንዴ ይለዋል። ኢየሱስን አንዱ ያልተቀበሉበት ምክንያት አንዱ ይሄ ነው። ደግሞ ራሱን እንደ መሲህ ይቆጥራል እንዴ? ራሱን እንደ አዳኝ ይቆጥራል እንዴ? አያችሁ፣ ኢየሱስን ማየት ያለብን ከእግዚአብሔር አንፃር። ኢየሱስ እንዲህ ተሸክሞት ሲሄዱ እንደው ማርያም እድለኛ ነች።